ዘ አርት ኦፍ ሌዚነስ የሚል መጽሐፍ አለ እና ይሄ መጽሐፍ በጣም የሆነ ጥንቅቅ ተደርጎ የተጻፈ አይነት መጽሐፍ ነው። ቱ ዘ ፖይንት የተጻፈ እና እያንዳንዷ ላይን እያንዳንዱ ቃል በጣም ፓወርፉል የሆነ መልእክትን የያዘ እና የሆነ የሚጣል ነገር የሌለው አይነት መጽሐፍ አለ አይደል? እንደዛ አይነት መጽሐፍ ነው። ከነዛ መጽሐፍቶች እንደዚህ አሪፍ የሆነውን ፓርት የሚነካኝን ፓርት አጋራችኋለሁ ማለት ነው። ዘ አርት ኦፍ ሌዚነስ ከሚለው መጽሐፍ እና አንደኛው ምዕራፍ ላይ እንደዚህ ይላል፣ ትክክለኛውን ነገር አድርግ የሚልበት ፓርት አለ። ትክክለኛውን ነገር እያደረኩ ነው ብለህ ራስህን መጠየቅ አለብህ። መደረግ የሌለባቸውን ነገሮች ማድረግ ጥቅም የለውም። የምትሰራውን ስራ ካልወደድከው ሁሌ ትደክማለህ። የምትሰራውን ነገር ለመቀየር ይሄ ምክንያት ነው። ትርጉም ያለውን ነገር ስራ፣ ትርጉም የሌለውን ነገር ስትሰራ መቼም አትነቃቃም። ይሄ በጣም እኔ የማምንበት ነገር ስለሆነ ነው እያጋራኋችሁ ያለሁት። የምትሰራውን ነገር ካልወደድከው አድካሚ ነው የሚሆነው፣ ትደክማለህ። ማንኛውንም ነገር ስትሰራ በትምህርት ዓለም ያላችሁም ተማሪዎች ስትማሩ ምን ትወዱታላችሁ ወይ? ያንን የምትማሩትን ወይንም የምትሰሩትን ነገር ወደፊት የምትሰሩበት ነገር ነው እና በህይወታችሁ ያለ ነገር ነው፣ የሚቀጥል ነገር ነው። ስለዚህ ትወዱታላችሁ ወይ? እና ብዙ ጊዜ አሁን ተማሪዎች ይጠይቁኛል፣ ምን ፊልድ ልማር፣ ምን ትመክረኛለህ ብለው ሲጠይቁኝ ይሄን ፊልድ ተማሩ አይደለም እላቸው። ውስጣችሁ ላይ ምንድነው ያለው? ውስጣችሁ ላይ ምን አለ? ምንድነው የምትፈልጉት? ምንድነው የምትወዱት ነገር? ስታደርጉ ደስ የሚላችሁ ነገር ምንድነው ብዬ ነው የምጠይቃቸውና ማትወደው ከሆነ ሳትወደው አሁን ብዙ ጊዜ እኛ እንደ ሀገርም ደሃ ሀገር ስለሆነን ዋናው ኮንሰንትሬሽናችን እንጀራ ነው። ዋና ትኩረት ፎከስ የምናደርግበት ነገር የእንጀራ ከምግብ አላለፍንም፣ ከገንዘብ አላለፍንም። ነገር ግን አት ሰም ፖይንት ህይወታችን ላይ ስለ እንጀራ መሆኑ ያበቃል። ላይፍ የምንኖረው ለካ ለእንጀራ እንዳልሆነ ከዛ ያለፈ ነገር እንደሆነ ይገባናል። ነገር ግን አሁን ላይ የእንጀራ ጥያቄ እስካላሟላን ድረስ ያንን ማሰብ ይከብዳል። ግን it is not about ስለ ምግብ ብቻ፣ እንደዛ አይደለም። ህይወታችን ከዛ ያልፋል ነው እና ከዛ አልፎ እንወደዋለን ወይ የሚለው ጥያቄ። ስለዚህ ማንወደው ከሆነ የምንሰራውን ስራ፣ የምንማረውን ፊልድ፣ የምናደርገውን ነገር ሁሉ ማንኛውንም ነገር ማንወደው ከሆነ ልፋት ነው፣ ዝም ብለን ነው የምንደክመው፣ ያደክመናል፣ ይሰለቸናል፣ ቀኑ አያልቅልንም እና ከመውደድ አንፃር ደግሞ ሳነጻጽረው የምትወዱት ከሆነ ስራ ሳይሆን የሆነ ኢንጆይ የምታደርጉት ነገር ነው የሚሆነው። ደስ እያላችሁ ነው የምትሰሩት። ሰራውም ብላችሁ አታስቡ። ያንን ነገር ስትሰሩ ወይኔ እየሰራው እኮ ነው፣ እየለፋው እኮ ነው፣ ምለፋው እኮ ለእንደዚህ ነው ምናምን አትሉም። ያ ነገር ከአፋችሁ ይወጣ። ምክንያቱም ልፋት አይደለም ለእናንተ እንደ ደስታ ነው። ስለዚህ ትርጉም የሌለውን ነገር ስትሰራ፣ ማትወደውን ነገር ስትሰራ መቼም አትነቃቃም፣ ደስ አይልህም። ስራ ተደጋጋሚና ጣዕም አልባ ከሆነ በስራው ውስጥ ትርጉምና እርካታ ማግኘት ከባድ ይሆናል እና ምን ይሆናል? ይሄ ማንወደው ነገር ሲሆን አሰልቺ፣ ተደጋጋሚ፣ በየዕለቱ በቃ ራሱን የሚደግም አይነት ነገር ሲሆንብን አንረካም፣ ደስ አይለንም። ገንዘቡ እኮ አሪፍ ሊሆን ይችላል። አያችሁ፣ መጀመሪያ እኛ ገንዘብ ያበላል ነው የምንለው አይደል? ይሄ ፊልድ ያበላል። በጣም ዲስቶርትድ የሆነ እይታ ነው ይሄ፣ የተመታ እይታ ነው። በነገራችን ላይ ኖርማል አይደለም። ቀደም እንዳልኳችሁ ነው፣ ገና ከምግብ ጥያቄ ስላልወጣን ነው እንደዚህ የምናስበው እንጂ በጣም ኖርማል ያልሆነ ነገር ነውና ከገንዘቡ አንፃር አይደለም፣ ወይንም ደግሞ የሆነ ሰው ስላለንም አይደለም። ካልወደድነው እርካታ እናገኘም ነው። ከህይወት ይልቅ ዋጋ ያለው ስራ የለም። የምትወደውን ነገር ነው መስራት ያለብህ። ስራ ሲከብድ ደግሞ መሸሽ የለብህም። ማድረግ ያለብህ አንደኛ የምትወደውን ነገር ነው። የምትወደውን ነገርም እያደረግ የሆነ ከባድ ሲሆንብህ መሸሽ መሮጥ የለብህም። ለምሳሌ የሆነ ሰው ቀለም ቀቢ መሆን ይፈልጋል፣ ግን የሰዎችን ምክር ሰምቶ ሐኪም ሆነ። ውስጡ ያለውን ነገር ያለማዳመጡ ጸጸት ሁሌም አይምሮ ውስጥ ይኖራል።
ውስጣችሁ ያለውን ነገር አለመከተላችሁ የሆነ ሰው ያላችሁን ነገር ወይንም ደግሞ በቃ ኤክስተርናል ፋክተር ወይ ገንዘብ አገኝበታለሁ ብላችሁ የምትገቡበት ነገር ሁሌ እየጸጸታችሁ ነው የምትኖሩት። ጸጸቱ ሁሌ ከአይምሯችሁ አይጠፋም። በቃ ማድረግ የምትፈልጉት ሌላ እየኖራችሁ ያላችሁት ነገር ደግሞ ሌላ እየሆነ ስለሆነ ስራ ደስታ ነው የሚል ደግሞ አለ። የሆነ አይነት ስራ እየሰራ ረጅም ጊዜ ልታባክን ትችላለህ። የምትፈልገውን ነገር ካልመረጥክ የሆነ ሰው ይመርጥልሃል፣ ግን ላትወደው ትችላለህ። አሁን እዚህ ጋር ችግሩ ምንድነው? አንተ የምትወደውን ነገር ካልመረጥክ ክፍት ነህ ለማንኛውም ነገር። ይሄንን አድርግ፣ ይሄንን ስራ ብትባል ክፍት ነህ፣ ኦፕን ነህ። ስለዚህ ሌላ ሰው የመረጠልህን ነው የምትሆነው፣ ወይንም ሌላ ሰው የመረጠልህን ልትኖር ነው። ስለዚህ ራስህ የምትወደውን ነገር ማወቅ አለብህ። በሌሎች የተመረጠልህ ስራ ለአንተ እንደ ዕዳ ነው። ኢንጆይ አታድርገው፣ አትደሰትበትም፣ እንደ ዕዳ ነው። ነገር ግን የምትሰራውን ስራ የመረጥከው ራስህ ከሆንክ ደስተኛ ነው የምትሆነው። ስራህ የደስታ መንገድ ነው። ስራህን ካልወደድከው ደስተኛ መሆን አትችልም። ስራህን ካልወደድከው ስራህን ለመስራት አትነቃቃም። ስራህን ከወደድከው ስንፍና አይኖርም። ስንፍና የሚባለውን ሐሳብ ራሱ ትረሳዋለህ። አስቡት እስኪ ስራችሁን ሳትወዱ ምንድነው ደስተኛ? ምንድነው የሚያነቃቃችሁ? ሲጀምር አትወዱትም እኮ። ሲነጋ የሆነ ትበሳጫላችሁ፣ እጭ እያላችሁ ነው የምትነሱት። አሰሩትም ሁላ ሄዳችሁ እና እንደ ሀገርም የምናየው ይሄ ስራን ያለ መውደድ ነገር፣ ሰው ስራውን የሚሰራው የሆነ በቃ ደስ ብሎት ወዶት ምናምን ሳይሆን ወይ ለእንጀራ ነው ወይ ለሆነ ነገር ስለሆነ በቃ የሆነ ሰዓት ይገባል። የሆነ ችላ የተባለ ስራ አለ አይደል? በቃ መግባት ካለበት ሰዓት ቆይቶ ይገባል። ሰበብ አስባብ፣ የሻይ እረፍት ምናምን እየተባለ ለዛ ነው አያችሁ፣ እንትኑን አያችሁ አይደል? ኢፌክቱን የሚያደርሰውን አለመውደድ፣ ስራን አለመውደድ። አትነቃቃም፣ ደስ አይልህም። ስትሰራ ደግሞ በታማኝነት አትሰራም። የሆነ መክሊቴ ነው ብለህ ይሄ ለኔ በቃ ህይወቴ ነው ብለህ አትሰራም። እንደዛ የሚሰሩ ሰዎች አሉ፣ በቃ በጣም ውጤታማ ናቸው በሚሰሩት ስራ ላይ። ግን የማንወደው ከሆነ እንዲህ ነው የሚሆነው፣ ሰነፍ ነው የምንሆነው። የምንወደው ከሆነ ደግሞ ስንፍና አይኖርም ሲጀመር። በቃ እያንዳንዷ ነገር ስናደርጋት ደስ እያለን ስለምናደርግ በቃ ስንፍና የሚለው ራሱ ቃሉ ራሱ ይጠፋል። አንደክምም፣ ደስ እያለን ነው የምናደርገው። አንድ ምክር አለኝ ይላል፣ ስራህን ካልወደድከው ስራህን የምታቆምበትን መንገድ በተቻለ ፍጥነት ፈልግ። በሚያሳዝን ስራ ውስጥ መቼም ደስተኛ መሆን አትችልም። የምትሰራውን ነገር ውደድ፣ ውስጥህን አዳምጠው፣ ይመራሃል። ይሄ ምክር ለኛ ይሆናል ወይ? እንደኛ ሀገር ላለ ውስጥህን ተከተል። ውስጤን ተከትዬ ባላገኝስ ምበለውን ነገር ስራህን ለቃውጣ ብሎ ባዶ ሜዳ ላይ በሆነስ አይነት ነገር አለና እንደኔ እምነት ምንም አይነት ነገር እስከወደድከው ድረስ ታሳካዋለህ ብዬ አምናለሁ። ምክንያቱም አስቡት የሆነ ዝም ብሎ ስለ ስሜት አይደለም እያወሩ ያሉት። የሆነ ቢውልቲን የሆነ ነገር አለ ውስጣችን ላይ ስናረግ ደስ የሚለን ውጤታማ የምንሆንበት ነገር አለ እና ያንን ነገር ነው በትክክል ማወቅ አለብን፣ ያንን ነገር ምን እንደሆነ እና ያንን ነገር በምንሆንበት ጊዜ አስቡት በቃ አለማሳካት አትችልም። ምንም አይነት ነገር ይሁን። ለምንድን ነው አይምሮ ሁሌ ያንን ነው የሚያስበው? ስተኛ፣ ስትነቃ፣ ስትሰራ፣ ስትጫወት፣ ስታነብ፣ የምታነበው መጽሐፍ ሁሉ ወደዛ ነው የሚመራ፣ የምትሰራው ስራ ሁሉ። ስለዚህ በአንድም በተዘዋዋሪም በጣም ፐርፌክት መሆኑ አይቀርም እና አንተ የወደድከው እንደዛ የሰራህበት ነገር ደግሞ ገቢ አያስገኝም ብዬ አላምንም። የሆነ ነገር ሰፖርት የሚያደርገን ነገር አታገኝበትም ብዬ ኤግዜል ነው የምታደርግበት። በጣም ነው ኤግዜል ትጠበብበታለህ። በጣም ራስን ሰጥተህ ነው ሁሌ ነው የምታስበው ነው። ሁሌ የምታስበው ከሆነ ሁሌ የምትሰራው ከሆነ ፐርፌክት እየሆነ ነው የሚሄደው እና ውጤታማ አይሆንም ብዬ አላስብም። ከከባባድ ነገሮች አትሽሽ ይላል። የምትወደውን ስራ ማለት ከስራ ውስብስብ ክፍሎች ሽሽ ማለት አይደለም። አሁን እዚህ ጋር
ራሳችንን መሸወድ የሌለብን ነገር የወደድከውን ስራ ማለት ከባድ ስራ አትስራ ማለት አይደለም። ማወቅ ያለብን ነገር የምትወደውን ስራ ማለት ከውስብስብ ነገሮች እየሸሸ ቀለል ቀለል ያሉትን አድርግ ማለት አይደለም። ሙሉ አቅምህን አትጠቀም ማለት አይደለም። ሰነፉን ጠንክራ አትስራ ማለት አይደለም። ሁሌም አዲስ ነገር ስንጀምር መነቃቃታችን ከፍ ያለ ነው። በከፍተኛ ደስታ ነው የምናደርገው መነቃቃታችን እስኪጠፋ ድረስ። የስራው ውስብስብ ክፍሎች መገለጥ ይጀምራሉ። ችግሮች መፈጠር ይጀምራሉ። ፈተናው ከፍ ይላል። ለስራችን ያለን ስሜት መቀነስ ይጀምራል። ምንም እንኳን የምንወደው ስራ ቢሆን የምትወደው ስራ ውስጥ ቻሌንጅ የለም ማለት አይደለም። በጣም ቻሌንጅ ይኖራል። የሚከብድ ነገር ይኖራል። በዚህ ጊዜ ግን መሸሽ የለብህም ነው። ሲጀመር አሁን የምትወደው ስራ ሲሆን ብዙም አትሸሽም። የሆነ በቃ መስዋዕትነት ትከፍላለህ፣ ግን መስዋዕትነት አይደለም ላንተ ትወደዋለህ። አሁን እኔ ኢትዮጵያን ኤዱኬሽን ላይ በምሰራበት ጊዜ ቪዲዮዎችን በጣም ደስ ብሎኝ ነው የምሰራው። ለምንም ብዬ አይደለም እንደዚህ ስጀምር ስሰራ ምንም ድራይቪንግ ፎርሴ ምንም አይደለም። ጀስት በቃ ቪዲዮ ለስራ ደስ ብሎኝ ተማሪዎችንም ይጠቅማል ብዬ በማሰብ ነው ስጀምር። ሌላ ነገር የሆነ ፔመንት ወይንም ደግሞ የሆነ ሰው እውቅና ምናምን አልነበረም ድራይቭ ያደረገኝ በመጀመሪያ በመጀመርበት ጊዜ እና የጀመርኩ ሰሞን በሚገርም ሁኔታ እንደዚህ ቁጭ ብዬ ማትስ እየሰራው ማት በጣም ወዳለውና ማስ ቪዲዮ እየሰራው እንዲህ ቁጭ ብዬ እስክሪብቶና ወረቀት እንትን አረግ ነበር። መጀመሪያ አካባቢ የምሰራቸው ቪዲዮዎች ለሁለት ለሶስት ሰዓት እንዲህ ቁጭ ብዬ አውቃለሁ ሳልነሳ ምንም ሳልንቀሳቀስ ያንን ቪዲዮ እነዛን ጥያቄዎች የሆነ ቶፒክ እጨርሳለሁ በማለት ደስ ይለኝ ነበር በቃ። እና ሁለት ሶስት ሰዓት ተቀምጬ ቀና ስል የሆነ እንደለፋው አይነት አይደለም ማስበው ምንም በሚገርም ሁኔታ። ለምን እወደዋለሁ በቃ ደስ ይለኛል። በሚገርም ሁኔታ አይሰማኝም። እየለፋህ እኮ ነው፣ እንዲህ እየሰራህ እኮ ነው፣ እንዲህ አይነት ኢነርጂ እያወጣ ነው አይሰማኝም። ኢንጆይ ነው ማደርገው። እያንዳንዷን ነገር መሰራትን ኢንጆይ አደርጋለሁ። ቪዲዮዎችን ኤዲት ሳደርግ ምናምን በጣም አድካሚና በጣም ረጅም ነገሮች ነበሩ ጅምር አካባቢ እንደመሆኑ፣ ግን ምኑም አይሰማኝም። እየለፋው ነው መስዋዕትነት እየከፈልኩ ነው የሚለው ነገር አይሰማኝም ነበር። ኢንጆይ እርካታ ነበር የሚሰማ እና አሁን ላይ ከ2000 አጠቃላይ ወደ 3000 የሚጠጉ ቪዲዮዎች በሁሉም ቻናሎች ያሉት ቢደመሩ እንደዛ ይሆናሉ። ብቻዬን ከ5-6 ዓመታት ውስጥ እንደዛ ሰራሁና ይሄ ምንድነው ጀስት ወድጄው ነው የምሰራው። ሌላ ድራይቪንግ ፋክተር የለም። እና እንደኔ እንደዚህ የጀመሩ ልጆች ነበሩ። እንዲሁም አንዳንድ ልጆች ኮላቦሬት እንዲያደርጉ የጠየቋቸው ልጆች ነበሩ። እና አንድ ቀን አንዱ እንደዚህ የተወሰነ ቪዲዮ የ30 ነው የ40 ደቂቃ ሰራና እንዴት ነው የሚደክመው፣ እንዲህ ነው በጣም እኮ ነው የሚከብደው አይነት ነገር እያለ ሲያወራኝ ነበርና ለካ ብዙ እየለፋው እንደሆነ ግን እየተሰማኝ እንዳልሆነ ገባኝ ያኔ። እና መሰራው ነገር ከባድ እንደሆነ ገባኝ። ለምንድን ነው ያልከበደኝ ብዬ ሳስብ እወደዋለሁ በቃ ደስ ብሎኝ ነው መሰራው። እና ቀኑን ሙሉ እንደዚህ እየሰራው እያጠናው ምናምን ውላለሁ። በቃ ደስ ብሎኝ ነው የሆነ እየለፋሁ እንደሆነ እኔ እንደውም በቃ ጨዋታ ነው ለኔ። እና ባለፈው እንደዚህ ሳጠና አንድ ልጅ መጣና ቀኑን ሙሉ እያጠናው ዋልክ እኮ እንዴት ነው አይደክምህም እንዴ አለ። እንዴ ወክ ምናምን አትወጣም ፈታ አትልም? ያው ፈታ እኮ ነው፣ ፈታ እያልኩበት ነው። አነባለሁ፣ ያነበብኩትን ቪዲዮ ስሰራ ፈታ ነው፣ እየቀየርኩ ነው፣ ስታይሉን እየቀየርኩ ነው አይነት ነገር። እና ስራዬ ራሱ ፈታ ነው ሲጀመር የምሰራው ነገር ራሱ ፈታ። ስራ ፈታ ይሆናል የምትወደው በሚሆንበት ጊዜ የምትሰራው ነገር ፈታ ይሆናል። ስታጠና ከማጥናት ወደ ሌላ ነገር በቃ ከስራ ጋር ነው ኢንጆይ የምታደርገው። በነገራችን ላይ አእምሮአችን የሆነ ራሳችንን ያስለመድነው የሆነ ወክ ማድረግ እንደ ፈታ፣ ፊልም ማየት እንደ ፈታ፣ ከዛ ማጥናት እንደ መጨናነቅ አይነት ነው። ይሄ እንደዚህ አይነት አስተሳሰብ መቀየር አለባችሁ። ልክ አይደለም። ማጥናት ባዮሎጂ ከማጥናት ኬሚስትሪ ማጥናት እንደ ፈታ መታሰብ አለበት።
የሆነ ነገር ከመስራት ሌላ መስራት የተቀየረ ነገር ነው። አይምሮአችን ፈታ እንዳሳመነው ነው የሚሆነው እና እንደዛ ነው ስንወድ የሚሆነው ነው። ስለዚህ ምንም የምንወደው ስራ ቢሆን እንኳን ይሄ ስሜት ሊቀንስ ይችላል። ውስብስብ ነገሮች ሲያጋጥሙን አንሸሽ። ውስጣዊ ፍላጎታችን ነው። ውስጣዊ ፍላጎትን መከተል ሁሌ ደስተኛ ለመሆን ዋስትና አይደለም። ታዲያ ግን ሁሌ ውስጣዊ ነገርን ስለተከተልክ ብቻ ደስተኛ ላትሆን ትችላለህ ነው የሚለው። ከዚህ በኋላ እዚህ አካባቢ ያለውን ግን ትንሽ እኔ በህይወቴ ብዙም ስላላጋጠመኝ እስኪ እኔው እዚህ ጋር እንደ ምሳሌ ያነሳው ቪንሰንት ቫን ጎግ 27 ዓመቱ በሆነ ጊዜ ሙሉ ማንነቱን ለስዕል ሰጠ። በጣም በመሰጠት ይሰራ ነበር። መሳልን ሙሉ ህይወቱ አደረገ። ውጤታማም ነበር። በብርሃን ፍጥነት ይስል ነበር ስዕሉን። ምንም እንኳን ጠንካራ ሰራተኛና ጎበዝ ቢሆንም ስዕሎቹ ስለማይሸጡለት እና ከጊዜው ስለቀደመ የገንዘብ ችግር ያጋጥመው ነበር። ታናሽ ወንድሙ ቲኦ ቫን ጎግ የገንዘብ ድጋፍ ያደርግለት ነበር። የአይምሮ ጤናው እየተዛባ ሄደ። ሐምሌ 27 1890 መስክ ላይ እየሳለ በራሱ ሽጉጥ ደረቱ ላይ ተኮሰ። ከሁለት ቀናት በኋላ ሞተ ይላል። እንግዲህ ለሚወደው ነገር ራሱን ሰጥቷል፣ ግን ጌን እያደረገ አልነበረም፣ ትርፍ እያገኘበት አልነበረምና በኋላም ተስፋ በመቁረጥ ራሱን እንዳጠፋ ነው የሚናገረው። እስኪ እንግዲህ እኔ ስላላጋጠመኝ የምትወደው ነገር ሆኖ ቅድም እንዳልኳችሁ የምታጠናበት ምሰራበት በቃ እያንዳንዱ መጽሐፍ ወደዛ እኮ ነው የሚወስድህ። እያንዳንዱ ምሰራው ነገር የምታወጣው ኢፈርት ትንሿም ኢፈርት ያንን ነገር ኤግዜል ለማድረግ ነው የሚሄደው እና እንዴት ውጤታማ አለመሆን ይቻላል የሚለው እስኪ ብዙም አልገባኝም። መሰለ ቅድሚያ መስጠትን ልመድ። ሁሉንም ነገር በአንዴ መስራት አንችልም። የተገደበ ጉልበት ነው ያለን። በተገቢው መንገድ መጠቀም አለብን። እዚህም እዚያም በታትነን ራሳችንን አድክመን ያለ ውጤት መቅረት የለብንም። ይሄ ብዙ ጊዜ የሆነ ታስክ እናበዛለን። በአንዴ 10 ታስክ ምናምን ካልሰራን አሁን በትምህርት ብዙ ጊዜ የምመክራችሁ ነው። በቀን አንድ ሰብጀክት ወይንም 2 ሰብጀክት ካጠናችሁ በቂ ነው። እኔ አሁን ያኔ ተማሪ እያለሁ 7 ሰብጀክት አቅድና ከአንዱም ሳሎን መውልበት ቀን 7 ሰብጀክት አነባለሁ ብዬ ወይ 9 ሰብጀክት አነባለሁ ብዬ በአንድ ቀን 30 ደቂቃ 20 ደቂቃ አይሆንም። አንዳንድ ፔጅ 2 ፔጅ እንኳን አታነብም። ያ ደግሞ እርካታ አይሰጥም። እና ጥቂት አድርገን ስራውን በደንብ መስራት። ዛሬ የሆነ ስራ አቅደን ያም መስራት፣ ለቀጣዩ ስራ ደግሞ ነገ አለ እና እንደዛ እያደረግን ሙሉ የሆነ እዚህም እዛም ታስኮች ላይ ማብዛት የለብንም። ታስኮችን ውጤት ካላየና ከደከምክ ተስፋ የመቁረጥ እድል የሰፋ ነው። እንዲህ ስራ አብዝተህ ውጤት ማታይ ከሆነ ውጤት ማታገኝበት ከሆነ ተስፋ ቆርጣ ልታቆመው ትችላለህ ነው። ስለዚህ በተወሰኑ ስራዎች ላይ ጉልበትህን ማፍሰስ አለብህ። በአንድ ጊዜ ጥቂት ነገሮችን ስትሰራ የተሻለ ነው። ስንሰራ ፕላን ስናደርግ የተወሰነ ትንሽ እቅድ አድርገን ያንን በደንብ ማሳካት። ሌላው ህግ አታባርር ሳብ የሚል ነው። ምንም ነገር አታባርር፣ ከምንም ነገር ኋላ አትሩጥ። ሁሉም ነገር ወደ አንተ ተስቦ እንዲመጣ ራስህን አሻሽል። ራስ ላይ ትኩረት አድርግ፣ ሌላው ነገር በራሱ ይከተላል የሚል ህግ ነው። ይሄ በተለይ ቢራቢሮ የሆነ ምሳሌ ያለ ቢራቢሮችን ለመያዝ ብታባርራቸው አትይዛቸውም፣ ያመልጧል፣ ይሸሹዋል። የአበባ ማሳ ብትተክል ግን ማለት ከጓሮ ላይ የአበባ ጋርደን ብትተክል የፍላወር ጋርደን ቢኖር አበባውን ፈልገው ራሳቸው ይመጣሉ እና የመሳብ ህግ ነው ይሄ። ስለዚህ ምን ወደ ራስህ ሳብ እያለ ነው እና ወደ ራስህ ለመሳብ ምን ማድረግ ነው ያለብህ? ራስ ላይ ኢንቨስት ማድረግ፣ ራስን ማሳደግ፣ ራስን ማሻሻል። መቼም ቢሆን በቃ በህይወታችሁ መከተል ያለባችሁ ፕሪንሲፕል ራሳችሁን ማሻሻል አለባችሁ። በክህሎት፣ በእውቀት፣ በማንኛውም በንባብ ራሳችሁን የሚያሳድግ ነገር ላይ በጣም ኢንቨስት አድርጉ። የምታድጉበት ነገር ላይ ነገ ጌን በቃ በምን ጌን እንደምታደርጉ
የትኛውንም ክህሎት ተማሩ፣ መልካም የሆነውን ትምህርት የትኛውንም ነገር ተማሩ። ይሄን ስላችሁ ይሄንንም ያንንም ያዙ ማለት አይደለም። ግን አሁን የሚያሳድገኝ ከሆነ የሆነ መጽሐፍ አንብቡ። የሚያሳድጋችሁን ነገር ራሳችሁ ላይ በጣም ኢንቨስት አድርጉ። ነገ ላይ መልሶ የሚከፍላችሁ ነገር ያ ነው። ስለዚህ ስትሻሻል የተሻልክ ሰው ስትሆን የማይፈልግ ሰው የለም፣ የማይፈልግ ነገር የለም። ገንዘቡ ተከትሎ ይመጣል፣ እውቅናው ተከትሎ ይመጣል፣ ሌላም የምትፈልገው ነገር ካለ ተከትሎ ይመጣል ነው። ስለዚህ ዋናው ራስን ማሻሻል ላይ። ስለዚህ ይሄ የመሳብ ህግ ነው። ታላቅ ሰው ነህ የሚል አለ። ምንም ነገር ማድረግ የማትችል ሰው እንደሆንክ ለአእምሮ አትንገረው፣ ማድረግ ትችላለህ። አንዳንዴ አሁን እኔ ስቅጥጥ የሚለኝ አንዳንድ ሰው ራሱን ደደብ ነኝ እያለ ሲጠራ በጣም ስቅጥጥ ነው የሚለኝ። ራስ ላይ በምንም ሂሳብ ኔጌቲቭ ነገር ማውራት የለብህም። በቃ የሆነ ለማነቃቃት ምናምን አይደለም። ተነቃቅተው በቃ እኔ እንደዚህ ትልቅ ሰው እንደዛ አይደለም። ግን ኔጌቲቭ ወርዶችን ማውራት የለብህም። በጣም የሆነ ውስጥ እያመነ ነው የሚሄደው ያንን ኔጌቲቭ እኔ ደደብ እንደዛ ስቅጥጥ ላይ ይለኛል። እኔ ደደብ ነኝ፣ እኔ ማረባ ነኝ፣ ማልችል ነኝ ምናምን ለምን ትላለህ? እንደዛ ማለት የለብህም ነው። እና ሲጀመር እንደዛ አይነት ሐሳብ ሁላ የሚመጣ ከሆነ ማስወገድ አለብህ ከውስጥ ላይ። በቃ እንደምትችል ማመን አለብህ። ትችላለህም። ምንድነው የሚከለክልህ እንዴ? ትችላለህ እንዴ? ዓለማችን ላይ ሰዎችን ማየት እኮ ነው። በምሳሌዎች የተሞላች ናት ዓለማችን። የገንዘብ ደረጃ ሊሆን ይችላል፣ የኢኮኖሚ ስታተስ፣ የተወለድንበትን አካባቢ፣ ቤተሰቦቻችንን ምናምን አይተን ነው ብዙ ጊዜ ራሳችንን ወደ ታች አድርገን የምናስበው። ነገር ግን ዓለማችን ላይ ያሉ ሰዎች ከኛ የተለዩ አይደሉም። ባክግራውንዳቸውን በምናይበት ጊዜ በቃ ከኛ እንደውም የወረደ አይነት ላይፍ የነበራቸው ሰዎች ግን ሀገር ሲመሩ ታያለ። በእውቀት በጣም የላቁ ሲሆኑ ታያለ። በሌላም ነገር ስኬታማ ሲሆኑ ታያለ። ስለዚህ የተወለድክበት ቦታ፣ አሁን ያለ የገንዘብ መጠን፣ አሁን ያለ የእውቀት መጠን፣ አሁን ያለ የዘመድ የምትመካበት ዘመድ ምናምን ዋስትና አይሆንም። ለነገ ውድቀትም ለነገ ስኬትም ዋስትና አይሆንም። ስለዚህ ከሆነ ነገር አንጻር ነው ራሳችንን የምንመዝነውና እሱን ነገር እርሳው። የትኛውንም ሰው መሆን እንችላለን ነው። ስለዚህ ማድረግ ትችላለህ። ለአእምሮ አሉታዊ ነገር እየመገብክ የራስ ጠላት አትሁን። ሰው እንዴት ለራሱ ጠላት ይሆናል? ነገሮችን ማድረግ እንደምትችል በራስ እርግጠኛ ሁን። ሰዎች ሰነፍ እየሆኑ የሚኖሩበት ትልቁ ምክንያት ብቁ እንዳልሆኑ ሁሌ ስለሚያስቡ ነው። ሰዎች ሰነፍ እንደሆኑ የሚኖሩበት ምክንያት እኔ ይሄን ነገር ማድረግ አልችልም፣ ብቁ አይደለሁም ብለው ራሳቸውን አሳምነዋል። ሲጀመር ራስህን ካሳመንክ ማን መጥቶ ይቀሰቅሳል? አንድ ሪንግ ውስጥ ተሸንፎ የገባ ቦክሰኛ አይምሮን አሳምኖ እንደሚሸነፍ የገባ ተጋጣሚው ምንም ያህል የማይችል ቢሆን በቃ ተሸንፈዋል ነው፣ ፈርቶ ነው የገባው። አልችልም ብለህ ህይወት ላይ ከገባ እንዴት ነው የምትችለው? ብትችል እንኳን አትችልም ነው። ታላቅ ሰው ነህ፣ ማድረግ ጀምር፣ በመጨረሻም ሁሉም መልካም ይሆናል። ጀስት ጀምር፣ አለቀ። የሆነ ገና መስከረም ላይ ላላልፍ እችላለሁ ብሎ የሚያስብ ተማሪ አለ። ምን አይነት ገና ጥቅምት ዳር አለ ገና ስንትና ስንት ወር እያለ ላያልቅልኝ ይችላል ብሎ ይፈራል። መሆን የለበትም፣ በቃ መሆን የለበትም። ሲጀምር እንደዚህ ነገር ለምን እንደዚህ ታስባለህ ነው። በቃ ጀምር፣ ስራ፣ ወጥረ ስራ። ይሆናል አይሆንም የሚለውን ነገር እሱን ለውጤት ተው፣ በኋላ ላይ ነው እሱ በኋላ የሚደርስ ነገር ነው። እና መሆኑ እኮ አይቀርም፣ ስኬታማ መሆን አይቀርም፣ መስራት አይቀርም። ግን አላስፈላጊ የሆነ ነገር ያስባል አንዴ አይምሮአችንና እንደዛ አይነት ነገሮች አሪፍ ነው። የሚገርም የሆነ መጽሐፉ ላይ እያንዳንዱ ላይን የሆነ የሚጠቅም ነው፣ የሚነካም ፓርት ነው። ዘ አርት ኦፍ ሌዚነስን አንብቡ። እንደዚህ ደግሞ ወደ አማርኛ እየቀየርኩት ነው።
ሌኮቭ የሚል ዌብሳይቱ ያው ያልተለቀቀ ነው። ሊንኩን እዛ ኢትዮጵያን ኤዱኬሽን ቴሌግራም ቻናል ላይ ለቅቄዋለሁ። ገብታችሁ ማንበብ ትችላላችሁ። በአማርኛ በእንግሊዘኛም መጽሐፉ አለ ኢትዮጵያን ኤዱኬሽን ላይ እና ሙሉውን እንደዚህ እየተረጎምን እንለቃለን። እንደዚህ በጣም ተች የሚያደርጉ ነገሮች ላይ ስደርስ ደግሞ አወራችኋለሁ። ሌሎች መጽሐፍቶችም እንዲህ አሪፍ መጽሐፍቶች ያሉትን እንደዚህ ፕሬዘንት አደርግላችኋለሁ፣ እናወራለን። ያው እሱን ስናወራ ብዙ ዲቴይልም ስለምገባ አንዳንድ ምክሮችንም በዛው መንገድ አወራለሁ። እንቀጥላለን አለን አብረንን። መልካም ደህና ሁኑ።